ተመልካቾቻችን አሁን የደረሰን ዜና አለ። አብይ አህመድ ቁልፍ የሆኑ አመራሮቹን ከአጠገቡ እያራቃቸው መሆኑን የደረሰን መረጃ አመልክቷል። አብይ አህመድ የጸጥታና ደህንነት መዋቅሩ ላይ ለውጥ ማድረጉን ተከትሎ በዙሪያው ያሉ የጸጥታና የደህንነት አመራሮቹ በማራቅ መዋቅሩን እያጠበበ እንደሆነ ተመልክቷል። ከቅርብ ጊዜ ወዲህ ከተወሰኑ የመከላከያና የብሔራዊ መረጃና ደህንነት ባለስልጣናት ጋር ብቻ እንደሚገናኝም ተጠቅሷል። አጠቃላይ የግል ጥበቃ ና ፕሮቶኮል ለውጦች መደረጋቸው ተመልክቷል። ስጋት ውስጥ የሚገኘው አብይ አህመድ በተለይም ከፍተኛ ጀነራሎቹ ጋር ግንኙነቱ ከጊዜ ወደ ጊዜ እየላላ ግልጽ የሆኑ ልዩነቶች እየታዩ መምጣታቸውን ለማወቅ ተችሏል። የኤታ ማጆር ሹም ብርሃኑ ጁላ በተደጋጋሚ በመድረኮችና አብረው መታየት በሚገባቸው ስነ ስርዓቶች ላይ እንደቀድመው አብረው አለመታየታቸው የብሔራዊ መረጃና ደህንነት ሚኒስትሩ የአቶ ሬድዋን ሁሴንም ባልተለመደው ከእይታ መሰወር ጉዳዩን አነጋጋሪ አድርጎታል። በቤተ መንግስት ውስጥ የምግብና የፕሮቶኮል ምድቦች ላይ ለውጦች መደረጋቸውን የጠቀሱት የአንከር ሚዲያ ምንጮች የቤተ መንግስት ጥበቃና ደህንነት የሪፐብሊካን ጋርድና የቪአይፒ ጥበቃ ክፍል ላይ አዳዲስ ሰዎች መመደባቸውንም ገልጸዋል። ከኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ ጋር በተያያዘ በየጊዜው እየሾለከ የሚወጣው መረጃን ትክክለኛነት በሚያረጋግጥ መልኩ በሁለቱ ሰዎች መሃል ልዩነት እንዳለ የተነገረ ነው። ከሌሎች የኦሮሚያ ብልጽግና አመራሮች ጋር አብይን በተመለከተ በየኮሪደሩ ሽክሹክታው እየጠነከረ እንደሆነ የሚገልጹት የአንከር ሚዲያ ምንጮች አብይ አህመድ ከቅርብ ጊዜ ወዲህ መፈንቅለ መንግስት እየተሞከረ ነው የሚለው ስጋቱም በዋናነት ከኦሮሞ ፖለቲከኞችና ወታደራዊ አዛዦች በኩል ሊሆን እንደሚችል አመልክተዋል። የህወሓት ፍቅር አልወጣለትም፣ አሁንም ልቡ ከነደብረ ጽዮን ገብረ ሚካኤል ጋር ነው በሚል የሚታማው የብሔራዊ መረጃና ደህንነት አገልግሎት ሚኒስትሩ ሬድዋን ሁሴንም ባልተለመደ መልኩ ከእይታ መሰወሩ ታውቋል። በየትኛውም የሀገር ውስጥና የውጭ ሀገር ጉዞዎች ከአብይ አህመድ ጎን የሚታየው ሬድዋን ሁሴን ከመድረኩ መጥፋቱ ከሚጠረጠሩ መፈንቅለ መንግስት አድራጊዎች ምድብ ውስጥ በመገኘቱ እንደሚሆን ይነገራል። በሌላ በኩል የየክልል ፕሬዝዳንቶች አብዛኛውን ጊዜያቸውን የሚያሳልፉት አዲስ አበባ እንደሆነና ይህም በአብይ አህመድ ትዕዛዝ የተደረገ መሆኑን ለማወቅ ተችሏል። ፍጹም ስጋት ውስጥ የሚገኘው አብይ አህመድ የየክልል ፕሬዝዳንቶችን ወደ የክልላቸው ከሄዱ እኔን ከስልጣን ለመፈንቀል ይዶልታሉ በሚል ከአጠገቡ እንዳይርቁ ማድረጉን ነው የተመለከተው። አብይ አህመድ በአርቲፊሻል ኢንተለጀንስ በኩል እያንዳንዱን ሚኒስትር፣ ወታደራዊ አዛዥና የየክልል ፕሬዝዳንት ሚስጥራዊ መሳሪያዎችን በመጠቀም እንደሚሰልላቸው ያገኘነው መረጃ ያመለክታል። በአማራ ክልል ሰሜን ጎንደር ዞን ጠለምትን ለህወሓት ለማስረከብ በአብይ አህመድ አገዛዝ በኩል እንቅስቃሴ መጀመሩ ተገለጸ። ከትላንት በስቲያ የጠለምት አስተዳደር አመራሮች ቁልፍ እንዲያስረክቡ በብልጽግና መንግስት በኩል መጠየቃቸውን የደረሰን መረጃ ያመለክታል። ጫና እንደበረታ ነው የሚነገረው። የጠለምት የአማራ ማንነትና ድንበር አስመላሽ ኮሚቴ የተጠየቁትን ቁልፍ እንደማያስረክቡ ለብልጽግናው አመራሮች ምላሽ መስጠታቸው ታውቋል። ህወሓት በአብይ አህመድ በኩል ጠለምትን ለመረከብ ዝግጅት እያደረገ መሆኑም ታውቋል። የጠለምት ህዝብ ለመጨረሻው የህልውና ተጋድሎ መዘጋጀቱን እየገለጸ ነው። ውጥረቱ በቀጠናው ማየሉን የአንከር ሚዲያ ምንጮች ካደረሱ መረጃ ለማወቅ ተችሏል። አቶ ቻላቸው አባይ የወልቃይት ጠገዴ ጠለምት የልሳነ ግፏን የህዝብ ግንኙነት ተጠሪ ለአንከር ሚዲያ እንደገለጹት የአማራ ህዝብ ለህልውናው ከመዋደቅ ውጪ ምንም ምርጫ የለውም። የጠለምት ጉዳይ ያው እንደምታውቀው ባለፈው ጀነራል ታደሰ ወረደ በግንቦት ጠለምትን በሰኔ ወልቃይትን እንቆጣጠራለን ባሉት መሰረት ከዛን ጊዜ ጀምሮ ሁኔታዎች እዛ አካባቢ ያሉት ጥሩ አይደሉም። ወያኔ ይሁን ፌደራል መንግስቱ አሰርጎ ሰላዮችን ያስገባል፣ ህብረተሰቡ በሰላም እንዳይኖር ያደርጋል። ከፍተኛ ብጥብጥ ያው እንደምታውቀው ካሁን በፊትም በሚዲያ በተደጋጋሚ እንደገለጽ ነው አንዳንድ ቦታዎች እየገቡ ብዙ ትንኮሳዎችን ሲፈጽሙ ቆይተዋል። አሁን ግን በዛሬ
ቀን እንደ ሰበር መረጃ አድርጎ የደረሰን የጠለምት አካባቢ ያሉ የአማራ ማንነት ሰዎችን ሰብስበው በቀጥታ የጽህፈት ቤቱን ቁልፍ ለፌዴራል መንግስቱ እንዲያስረክቡ ቀጭን ትዕዛዝ ተላልፎባቸዋል። ይሄንን በመቃወም ይሄ ማለት በቀጥታ ያው ታደሰ ወረደም ቀደም ብሎ እንደተናገረው እንዳልኩ እነሱም በየጊዜው ባለፈው ሰላማዊ ሰልፍ ይናገሩት እንደነበሩ አሁንም ካሁን በፊት ለ43 ዓመት ሙሉ በወረራ 27 ዓመት ሙሉ በመንግስቱ ነው ሲያተራምሱት ወደ ቆዩ ቦታ ተመልሰው የመምጣትና ያንን እኩይ ስራ ማድረግ ዳግም ትንኮሳ ይፈጽማሉ፣ ዳግም ጭፍጨፋ ይፈጽማሉ በሚል ህብረተሰቡ ከፍተኛ ርብርብ እያደረገ ይገኛል። ይሄ አሳስቦ ዓለም ይወቅልን በሚል ጉዳይ ላይ ነው እንግዲህ ይሄ ቁልፍ አስረክቡ ማለት ነገ ጧት ለወራሪዎች ያንን አካባቢ አሳልፎ ለመስጠት ስለተፈለገ ነው። ምላሽ ምን ተገኘ? እንግዲህ ይሄ የማንነት አስመላሽ ኮሚቴው አባላት በፌዴራል መንግስቱ የመጣውን ጫና አሜን ብለው ተቀበሉ ወይስ ምን እያሉ ናቸው? በፍጹም እሱን ነው የምልህ። የአማራ ማንነት የጠለምት የአማራ ማንነት በአጠቃላይ ህዝቡ በነገራችን ላይ አማራዊ ማንነቱን አሳልፎ ለመስጠት ምንም እንኳ ሰርጎ ገቦች፣ ተላላኪዎች፣ የተለያየ ተልእኮ ያላቸው ሰዎች ያልሆነ ነገር ያድርጉ እንጂ ህዝቡና ውክልና ተሰጥቷቸው የጠለምት የማንነት ኮሚቴ በአጠቃላይ የተጣለባቸውን ህዝባዊ ኃላፊነት በአግባቡ እየተወጡ ነው። እጅግ የሚበረታታ እጅግ የሚመሰገን እጅግ የሚያኮራ አማራዊ ስራቸውን በተግባር እየተረጎሙ ይገኛሉ። ነገር ግን የፌዴራል መንግስቱ ከትህነግ ጋር በመነጋገር በአጠቃላይ ቁልፍ እንዲያስረክቡ ቀጭን ትዕዛዝ ተላልፏል። ይህንን ለማድረግ ፈቃደኞች አልሆኑም። ቁልፍ አለማስረከብ ማለት ደግሞ ቀጥሎ የሚመጣው አደጋ ምን እንደሆነ መገመት ይቻላል እና ያለው ሁኔታ በዚህ ጉዳይ ላይ ነው ያለው። ህዝቡ በተጠንቀቅ ነው። አሁንም ትጥቁን አልፈታም። አሁንም ለሚመጣው ከትግራይ ተሻግሮ ለሚመጣው ወረራ ለመመከት የፌዴራል መንግስቱ የሚሰራውን ክህደት ያንንም ጨምሮ ለመመከት ህዝቡ ከመቼውም በበለጠ በተጠንቀቅ ላይ ይገኛል። ይሄን ቁልፍ ማለት ያስተዳደሩን ቁልፍ እንግዲህ መረከብ ማለት ስልጣኑንም ጠለምትን የማስተዳደሩን ኃላፊነት የማስረከብ አሳልፎ የመስጠት ሁኔታ እንደሆነ መረዳት ይቻላል። ፌዴራል መንግስቱ ይሄን ካደረገ በኋላ ለህወሓት አሳልፎ ለመስጠት ነው ወይስ ምን ሊያደርገው ነው? ራሱ አካባቢው ለማስተዳደር ነው? ምንድን ነው የታሰበው? እንግዲህ ያው እንደነገርኩ አንዳንዴ በፕሪቶሪያው ስምምነት መሰረት የሚሉት ምንነቱ ያልታወቀ የፕሪቶሪያው ስምምነት የሚሉታል። እነዚህ ሰዎች በአሁኑ ሰዓት እነሱ ደጋግመው እንደገለጹት ስደተኞች ካሉ ትክክለኛ ስደተኞች ተፈናቃዮች መሆናቸው ታውቆ በሰላም ገብተው ከህብረተሰቡ ጋር ተስማምቶ የሚኖሩበት መንገድ እንዲሆን ነው። አሁን ግን እያየነው ያለነ በአርሜ የተደራጁ ካሁን በፊትም እንደገለጽ ናቸው አርሜ 1 አርሜ 14 አርሜ 17 አርሜ 44 1 የሚባሉት በአርሜ የተዘጋጁ ሰዎች ናቸው እንግዲህ እየገቡ ያሉ። ስለዚህ በአጠቃላይ ምንድነው የፌዴራል መንግስቱም በደንቡ ይዞ መቀመጥ አልነበረበትም። አሁን ግን ከራያው ሁኔታ ተነስተን ስንመለከት የትግራይ ትህነጎች አሁን እያደረጉት ያለ የፌዴራል መንግስቱ ህዝባዊ ኃላፊነቱን በአግባቡ እየተወጣ እንዳልሆነ ከህዝብ እየተገለለ እንደሆነ መንግስት ከመቼም በበለጠ በህዝብ የተጠላና በአጠቃላይ በስረ ስልጣኑ እየተነቃነቀ ያለበት መሆኑን በማወቅ አጠቃላይ ይህን ቦታ ለትግራይ አሳልፎ ለመስጠት ነው የሚል ነው የህብረተሰቡ ፍራቻ ያለው። መሳይ ምን ዝግጅት እየተደረገ ነው በህወሓት በኩል? እንግዲህ ሰሞኑን ሰልፍ ተደርጓል። ይሄ መጨረሻ ሰልፋችን ነው የሚልም ነገር ተነስተዋል። ከዚህ በተጨማሪም ተፈናቃዮቹ ጥበቃ እንዲደረግላቸው ከነትጥቃቸው ወይም ታጣቂ አብሯቸው እንደሚገባ የተገለጸበት ሁኔታ ነው ያለውና ትጥቅ ፈተው አይደለም ከነትጥቃቸው የሚገቡበት ሁኔታ እንዳለ ነው እየተነገረ ያለው። በአጠቃላይ በህወሓት በኩል ያለው ዝግጅት ምን ይመስላል? መቼና እንዴት የጠለምትን አካባቢ እንዲወስዱ ነው በፌዴራል መንግስት በኩል ዝግጅት እየተደረገ ያለው? እንግዲህ ምንድነው የዝግጅቱ በኩል እንዳየው በሰላማዊ ሰልፍ ለመግለጽ ሞክረዋል። በተለያየ ሰዓት ጀነራሎቻቸው የፖለቲካ አክቲቪስቶቻቸው እየወጡ አማራን እንወራለን፣ አካባቢውን የምድር ሲኦል እናደርገዋለን እያሉ በተደጋጋሚ እየነገሩን ነው። ይሄ ደግሞ በሱዳን በኩል አሰርገው ለመግባት እየተሞከረ ነው። በተለያየ በትግራይ በኩልም አማራውን አጠቃላይ እንደ ወንጀለኛ በማስቆጠር ትልቅ ትንኮሳ እየፈጸሙበት ይገኛል። ሰላማዊ ሰልፉ ስታነሳ አሁን በሰላማዊ ሰልፍ የታየው ብታይ አሁንም ቢሆን በኢትዮጵያ ውስጥ ሰላምና መረጋጋት እንዳይኖር በአማራና በትግራይ መካከል ዘላለማዊ ጦርነት እንዲቀጥል ለማድረግ ጥረት እያደረጉ ያሉ ሰዎች ናቸው የሚመስሉ። ምክንያቱም አማራ ተከዜን ተሻግሮ የነጠቀው የትግራይ ቦታ የለም። እነዚህ ሰዎች 43 ዓመት ሙሉ በወረራ 17 ዓመት ሙሉ በትረ ስልጣኑን ይዘው ደም ሲያፈሱ፣ ትውልድ ሲቀይሩ፣ ህብረተሰቡን ከሀገር እንዲለቅ ሲያደርጉ ያንን አካባቢ እንደፈለጉ ሲያዙና ሲናዙ የቆዩ ሰዎች ስለሆኑ አሁንኑ
ሁሉም ያንን ለማድረግ ከፍተኛ ዝግጅት እያደረጉ ነው። በእርግጥ አንዳንድ ጊዜ በሰላም እንኖራለን ቢሉም አማራና ትግራይ ሰላም ሆኖ አንድ ሆኖ ይኑር የሚል ባፋቸው ቢገልጹም በየቀኑ ግን በሰላማዊ ሰልፋቸው፣ በጽሁፋቸው፣ በሚዲያቸው፣ በቤተ እምነታቸው የሚገልጹት ግን አማራ ጠላት ነው። በአማራና በትግራይ መካከል ሰላም ሳይሆን ዘላለማዊ ደም እንዲፋሰስ የሚያሳይ ዝግጅት ላይ ነው እያየን ያለ ነው በእኛ በኩል መሳይ።